ይህ ነገር ሁል ጊዜ ጥያቄ የሆነብሽም የህንድ ሴቶች ጸጉር እርዝመት፣ ጥንካሬ እንዲሁም ያለው አንጸባራቂነት እንዲህ ሊሆን የቻለው ብለሽ አታውቂም? እውነቱ ግን ይህን የመሰለ ጸጉር ሊኖራችሁ የቻለው ተፈጥሮ ከሰጠቻቸው ስጦታ ባልተናነሰ እነዚህን ቀላልና በቤት ውስጥ የሚዘጋጁ እንዲሁም እጅግ አስገራሚና ፈጣን ለውጥ የሚያመጡ ሚስጥሮችን በመጠቀማቸው ነው። ዛሬ እነዚህ ሚስጥሮች አንድ በአንድ እናያለን። በተለይ አምስተኛው ሚስጥር ላይ በደንብ ትኩረት አድርጊ። ቻናሉን ሰብስክራይብ በማድረግ ቪዲዮውን ይጀምሩ። ወደ ሚስጥሮቹ። የዘይት ማሳጅ። የህንድ ሴቶች ጸጉር ለምን እንደዚህ ረጅምና ብሩህ ሆነ? የመጀመሪያው ሚስጥር የዘይት ማሳጅ ነው። ለምን ይጠቅማል ካልሽ፣ በራስ ስር ውስጥ ያለውን የደም እንቅስቃሴ ያሻሽላል፣ ለጸጉር ስሮች ኃይል ይሰጣል፣ የአናትን ድርቀት ይቀንሳል። በዚህም ጸጉር ፈጣን እድገትን ያድጋል፣ እንዲሁም አንጸባራቂ ይሆናል። በብዛት የሚጠቀሙ ዘይቶችም በጣም የሚመከሩት የኮኮናት ዘይት፣ የካስተር ዘይት፣ የኦሊቭ ዘይት ሲሆኑ እነዚህን ዘይቶች ከሌለም አንዱን የጸጉር ዘይት መጠቀም ይቻላል። በመጀመሪያ ዘይቱን ትንሽ አሞቂው። ከዛን የጸጉር ራስሽን ቀስ እያልሽ ዘይቱን መቀባት። ከ5 እስከ 10 ደቂቃ ቀስ እያልሽ ማሳጅ አድርጊው። ከዛን ከ30 ደቂቃ በኋላ በሻምፑ መታጠብ። ይህን አስገራሚ የጸጉር መንከባከቢያ ዘዴ በሳምንት ከ2 እስከ 3 ጊዜ በማድረግ በወር ውስጥ ለውጥ ማየት ትጀምሪያለሽ። ብዙ ሴቶች የሚሳሳቱት ስህተት በጣም ብዙ ዘይት ይጠቀማሉ፣ ተቀብተው ማሳጅ ሳያደርጉት ይተውታል። እንዲሁም አለመታጠብ ሲሆኑ ያሰቡትን ለውጥ እንዳያዩ ያደርጋቸዋል። የሽንኩርት ጭማቂ። ምን? ሽንኩርት ለጸጉር ብለሽ ልታስቢ ትችያለሽ። አዎ፣ ሽንኩርት ጸጉርን በፍጥነት ሊያሳድግ ይችላል። ይህ የህንድ ሴቶች ከፍተኛ ሚስጥር ነው። እንዴት ካልሽ፣ ሽንኩርት ሰልፈር የሚባለውን ንጥረ ነገር በውስጡ ይዟል። በዚህም የጸጉር ስርን ያጠነክራል፣ የደም እንቅስቃሴን ያሻሽላል፣ የጸጉር መውደቅን ይቀንሳል፣ አዲስ ጸጉርም እንዲበቅል ያደርጋል። እሺ፣ እንዴት ልጠቀሙ ካልሽ፣ ቀላል ነው። መጀመሪያ ሽንኩርቱን ድቅቅ አድርገሽ ክትፊው፣ ብትፈጩ ደግሞ በጣም ይመከራል። ከዛን ጭማቂውን አውጪው። ስለዚህ የሚያስፈልግሽ ጭማቂው ብቻ ነው ማለት ነው። ጭማቂውን በራስ አናትሽ ላይ ቀቢው። ከዛን ከ20 እስከ 30 ደቂቃ አቆይተሽ በሻምፖ ተጠቢ። በሳምንት 2 ጊዜ ብቻ በመጠቀም ከ3 እስከ 4 ሳምንት ባለው ጊዜ ውስጥ ውጤቱን ታያለሽ። ማስጠነቀቅሽ ነገር፣ ሽንኩርት ሽታ ስላለው ከሻምፖ በኋላ ሽታ ያለው ቅባቶችን ተጠቀሚ። በጣም ብዙ ሰዓት አታቆይው። ከ20 እስከ 30 ደቂቃ በቂ ነው። ቆዳሽ ከተቆጣ ደግሞ አቁሚና ሌላ ዘዴዎችን ሞክሪ። እስከዚህ ሰዓት ከደረሽ አንድ ምርጥ ነገር ልንገርሽ። የሽንኩርት ጭማቂና የጸጉር ዘይትን አቀላቅለሽ ከተቀባሽ ደግሞ ውጤቱ በ2 እጥፍ ይጨምራል። አሎ ቬራ። አሎ ቬራ ለቆዳ ምን ያህል ጠቃሚ እንደሆነ ታውቂያለሽ? ግን ለጸጉር ካልሽ፣ አሎ ቬራ የህንድ ሴቶች ረጅምና ለስላሳ ጸጉራቸው ሚስጥር ነው። እንዴት ካልሽ፣ አሎ ቬራ በቫይታሚን ኤ፣ ሲ እንዲሁም ኢ በጣም የበለጸገ ነው። ይህ ደግሞ የጸጉር ስርን ያጠነክራል፣ የቆዳ ድርቀትን ያስወግዳል፣ እንዲሁም ዳንድረፍ ወይም ፎሮፎሮን ይቀንሳል። ይህ ማለት ደግሞ ጸጉር ይለሰልሳል እንዲሁም ያንጸባርቃል። አጠቃቀሙስ ካልሽ፣ በመጀመሪያ አሎ ቬራ ቅጠል ወስደሽ ቁረጪው፣ ውስጡ ያለውን ጄል አውጪው። ከዛን በእጅ ወይም በመፍጫ በደንብ አለመሽው በአናትሽና በጸጉሮች ላይ ቀቢው። ከዛን ከ20 እስከ 30 ደቂቃ አቆይተሽ በቀላል ሻምፖ ታጠቢው። በሳምንት ከ2 እስከ 3 ጊዜ በመጠቀም ከ3 ሳምንት በኋላ ውጤቱን ታያለሽ። የእንቁላል ማስክ። እርግጠኛ ነህ እንቁላል በጸጉር ላይ መጠቀም ይቻላል ብለሽ ከጠየቅሽ፣ መልሱ አዎ፣ በደንብ። ይህ የህንድ ሴቶች ለጠንካራና ወፍራም ጸጉር ሚስጥር ነው። ይህ እንዴት ይሆናል ካልሽ፣ እንቁላል በፕሮቲን በጣም የበለጸገ ሲሆን ጸጉርሽ ደግሞ ከፕሮቲን የተሰራው። ስለዚህ የጸጉር ይጠነክራል፣ መቆራረጥ ይቀንሳል፣ እንዲሁም ወፍራም ይሆናል። ይህ ማለት ጠንካራና ጥቅጥቅ ያለ ጸጉር ይኖርሻል ማለት ነው። እንዴት ልጠቀመው ካልሽ፣ 1 ወይም 2 እንቁላል ውሰጂ፣ ሰብረሽው ቀላቂው። ከዛን በላዩ ላይ 1 ማንኪያ ዘይት የኮኮናት ወይም ኦሊቭ ዘይትን ጨምሪበት። ከዛን በጸጉርሽና በራስ አናትሽ ላይ ቀቢው። ከ20 ደቂቃ በኋላ በቀዝቃዛ ውሃ ታጠቢው። በሳምንት 1 ጊዜ ወይም 2 ጊዜ በመጠቀም ከ3 ሳምንት በኋላ ልዩነት ታያለሽ። እንደ ማስጠንቀቂያ በሞቃት ውሃ ትታጠቢው፣ እንቁላሉ ይጠባበቃል። እንዲሁም ብዙ ጊዜ አታቆዩ፣ 20 ደቂቃ በቂ ነው። ምግብና ውሃ። ብዙ ሴቶች ችላ የሚሉት ነገር ግን እጅግ ወሳኙ ሚስጥር ነው። ከላይ ያየናቸውን የመንከባከቢያ ዘዴዎች ሙሉ በሙሉ ብትጠቀሚ 30% ብቻ ነው ጸጉርሽ ላይ ለውጥ ማምጣት የምትችይው። ይሄኛው ዋነኛ ሚስጥር ግን 70% የሚሆነውን ለውጥ ያመጣል። ጸጉር ከውስጥ ይጀምራል። ስለዚህ
በሰውነት ውስጥ ውሃ ካልበቃ ፀጉር ይደርቃል። ንጥረ ምግብ ካልበቃ ፀጉር ይወርቃል። ስለዚህ የውጭኛው እንክብካቤ ብቻ አይበቃም። ስለዚህ ምን መመገብ አለብሽ ማለት ነው? ሁሉንም ንጥረ ነገር ያሟላ የተመጣጠነ ምግብ ማለትም እንደ እንቁላል፣ ዶሮ፣ ባቄላ ፕሮቲን ለማግኘት፣ እንደ ስፒናች፣ ሽንኩርት፣ ቀይ ስጋ አይረንን ለማግኘት፣ እንደ ፍራፍሬ፣ ካሮት፣ አትክልት ቪታሚኖችን ለማግኘት ሲሆን በጣም አስፈላጊው ደግሞ ውሃ መጠጣት ሲሆን በቀን ከ6 እስከ 8 ብርጭቆ ውሃ በመጠጣት ፀጉር እንዳይደርቅና ሻይን እንዲኖረው ማድረግ ትችላለሽ። ብዙ ሴቶች የሚሳሳቱት ብዙ አለመጠጣትና ፋስት ፉድ አብዝቶ መጠቀም ሲሆን ይህ ደግሞ ፀጉርን በጣም ይጎዳል። ሁሉም ሰው ውጭ ላይ ይሰራል። አንቺ ግን ከውስጥ በመጀመር ረጅም ያማረና ጠንካራ ፀጉር ይኖርሻል። እስቲ እናንተ ሞክራችሁት የሰራላችሁን ዘዴ ኮሜንት ላይ ጻፉልን። እንዲሁም ስለምን እንዲሰራላችሁ ትፈልጋላችሁ እሱንም ጻፉልን። በቀጣይ ቪዲዮ እሰራላችኋለሁ። ቻናሉን ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ይሁኑ።